በዩኬ በፈጸመው ጾታዊ ትንኮሳ ተፈርዶበት የነበረውና ሰሞንኛ መነጋገሪያ የሆነው ሀዱሽ ገብረስላሴ ቅባቱ ወደ ኢትዮጵያ ዲፖርት ተደረገ። ለጉዞ በመዘጋጀት ላይ እንዳለ ጉዞውን አደናቅፋለሁ ብሎ በማስፈራራቱም 500 ፓውንድ እንደተሰጠው አውቄያለሁ ሲል ቢቢሲ ዘግቧል። በዩኬ ሕግ በፈቃዳቸው ወደ አገራቸው ለሚመለሱ ስደተኞች 1500 ፓውንድ ይሰጣል። ክፍያው በግዳጅ የሚሄዱትን ግን አይመለከትም። ነገር ግን ጉዞውን የሚያስተባብረው ቡድን መስተጓጎል ቢፈጠር የሚያስወጣውን ወጪና የሚያስከትለውን የተንዛዛ የሕግ ሂደት በማሰብ አነስተኛ ገንዘብ መስጠት ይችላል። በዚሁም መሰረት 500 ፓውንድ ተሰጥቶት ወደ ኢትዮጵያ ገብቷል ተብሏል። ዛሬ ማለዳ አዲስ አበባ ከደረሰ በኋላ መለቀቁንም የኢትዮጵያ ፌዴራል ፖሊስ አስታውቋል። አብሮት የመጣ የወንጀል ክስ ባለመኖሩ ለቀነዋል ሲሉ የፌዴራል ፖሊስ የሕዝብ ግንኙነት ኃላፊ አቶ ጄይላን አብዲ ተናግረዋል። በዚህም ምክንያት ግለሰቡ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ፌዴራል ፖሊስ ከተወሰደ በኋላ መለቀቁን ኃላፊው ለቢቢሲ አረጋግጠዋል። ሀዱሽ ወደ ኢትዮጵያ መባረሩን የዩኬ የአገር ውስጥ ጉዳይ መስሪያ ቤትም አረጋግጧል። ማክሰኞ ማታ ወደ ኢትዮጵያ በሚጓዝ አውሮፕላን ተሳፍሮ ረቡዕ ማለዳ አዲስ አበባ መድረሱን የዩኬ የአገር ውስጥ ጉዳይ ሚኒስትር ሻባና ማህሙድ አስታውቀዋል። ዳግመኛ ወደ ዩኬ መመለስ እንደማይችልም ሚኒስትሯ ተናግረዋል። ሀዱሽ ገብረስላሴ ቅባቱ በጀልባ ከፈረንሳይ ወደ ዩኬ በገባ በቀናት ውስጥ በአንዲት ታዳጊና በሌላ አዋቂ ሴት ላይ ጾታዊ ትንኮሳ በመፈጸሙ የ12 ወራት እስር ተፈርዶበት ነበረ። ባለፈው ሳምንት አርብ ደግሞ ከእስር ቤት በስህተት መለቀቁ ሌላ መነጋገሪያ ጉዳይ ነበር። በተደረገ ፍለጋም ከ2 ቀናት በኋላ በሰሜን ለንደን አንድ መናፈሻ ውስጥ መገኘቱ ይታወሳል።